የዋሃቢያ ጥላት በዓለም ለሙስሊሞች የለም። ውስጡ ላይ የነደደውን ሳተጋሙራ አጋጣሚ እየጠበቀ ይፈነዳል። ያካነቃ ንቃ እኛው ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንዲ ነው የሚሉ ሰዎች ናቸው ያስገደሉንም ከመስጊድኛ አስወረዱ። ዑመር ኮቻ ወይም ይሄ ይመር ገራዶ ከሚመራው ጀማዓ ጋር ጤነኛ ሰው ይቀላቀላል አብሮ ይሄዳል ብዬ አላስብም። የዋሃቢያ እምነት በኮ ሐራም አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የሚባል እምነት አናውቅም። ወሃቢያ የሚባል في دين الاسلام የለም። ወሃቢያ የሚባል እምነት አይታወቅም። ምን አይነት ለሙስሊም ምን ያህል ተራቻ እንዳላቸው በሙስሊም ወጣ ካሁን በኋላ እነዚህ ወንድሞቻችን ናቸው አንድ ነው የሚለው የሙስሊም ገዳይ ብለን እንወስደኛው። ተመልከቱ ያለውን አመለካከት ውስጡ የተቀበለውን ሳተጋሙራ ለሙስሊሞች ያላቸውን ጥላቻ አለ አህሉ ሱነቲ ወልጀማዓ ሙስሊሞችን ይወዳሉ። ሙስሊም እንድትደርጉ ሙስሊም እንዴት ይጠላል? አንተ የምታጠፋው ጥፋት ከእስልምና የሚያስወጣህ ነው ተባልክ። ያንተም ቢጤ የሚሰሩ ሰዎችም ከእስልምና የሚያስወጣ ነው ተባለ እንጂ ሙስሊሞችን እንጠላለን አይደለም። ለአበደን አይታሰብም። ይሄ ሰውየው ውስጡ የተቀበለ አጋጣሚ ነው የሚፈልገው። ተንገብግቧል፣ ተቃጥሏል፣ ብዙ ብሶት አለበት፣ ብዙ ብስጭት አለበት። ውስጡ ላይ የነደደውን ሳተጋሙራ አጋጣሚ እየጠበቀ ይፈነዳል። በቃ ይሄ ነው። አሁንም ስሙትማ የሰውየው አገላለጥ በዚች ድምጽ መዓትን የተናገረው መዓት አልኩህ እኮ መዓት ከናንተ አንድነም አይደለም እትለቻታኝ መቼም አንዳንሆንም አንድ አይደለንም አለ። አንድ ናችሁ ወይ? አንድ ነን የሚል አካል አንተ እኮ ብቻ አይደለም እኛም ይገርመናል። ከናንተ ጋር አንድ የሚሆኑ ሰዎች አንድ ነን የሚሏችሁ ሰዎች ፈሁም ሚንኩም እነዛ ሰዎች ከናንተ ናቸው። ምን ደምራቸውም ከናንተ ነው። ምንም አይነት ዒላቃ የለንም ከእንደዛ አይነት ጋር። ግን ዑመር ኮቻ ወይም ይሄ ይመር ገራዶ ከሚመራው ጀማዓ ጋር ጤነኛ ሰው ይቀላቀላል አብሮ ይሄዳል ብዬ አላስብም። አይታሰብም፣ አይሄድም። ለዓቂዳ ባይጠሉህ እንኳን አታስቀርብም። አንተ በባህሪ ደረጃ ራሱ ላ ሐውለ ወላ ቁወተ ኢላ ቢላህ የሚገርም ፍጡር እኮ ነው ሰውየው። አናዶ ገሎ አላስከብርም አለ። እንደው እሺ ወይ ነው ስሙትማ ሼክ ሙስሊም አይሰራም ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት ጁባን እግር ኖሮት ኖሮት ቅጥም የሌለው ፊት ኖሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም? ብናመልክ በህያ የሚያመልክ ጌታ ተመልከቱ ልዕለ ኃያሉን ጌታ አላህ ሱብሓነሁ ወተዓላን ምን ያክል እንደሚዳፈር። ይህ መረን የለቀቀ ባለጌ ደፋር አፈሰፊ ይሄ እኮ ሐቅ ሊባል የሚገባው አካል እኮ ነው። ዒባደላህ ያ ማዓሽረል ሙስሊሚን እንተቢሁ ወላሂ አይሁድ ያልሰደበውን እኮ ነው አይሁድ ያልተናገረውን ይናገራል። ከአይሁድ አልፎ ማለት ነው ከአይሁዶች አልፎ ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለት የተጣመረ እጅ አለው የዋሃቢያ ጌታ ይኸው ሲናገር ሁለት የተጣመረ እጅ አለው። ባት ያለው ቅልጥም የሌለው ፊት ያለው ራስ የሌለው አሻንጉሊት ሀጃ ይሻልም ወይ አለ። እሷን እንደገለጻ የኛን አህሉ ሱነት ወልጀማዓዎች ልዕለ ኃያሉን ጌታ ራሱን በገለጸበት እየገለጹ እየፈሰሩ እያብራሩ እያስተማሩ ነው የሚሄዱት። ያንን በሌላ ስዕል ሳለው እንደዛ አይነት ደፋር አካል ነው ይሄ። ላኢላሃ ኢላላህ ይሄ ሰው ከነታንያሁ በላይ እኮ ነው የምናየው። ከነታንያሁ በላይ አክፈር
እንደዛ አይነት ኢብሊስ እንኳን ራሱ እንደዛ አይዳፈርም እኮ ኢብሊስ ፈቢዕዘቲከ እኮ ነው ያለው። ይሄ እኮ ላ ሐውለ ወላ ቁወተ ኢላ ቢላህ። እንደው የዑመር ኮቻ ክብረት እኔ እንጃ ምን አይነት ምን እንደው ክፍርር ያለ ካፊር ላ ሐውለ ወላ ቁወተ ኢላ ቢላህ ጉድ ነው። ለሙፍቲ ብሎ አይደለም ኦቁ ለሙፍቲ ብሎ አይደለም እያስጮህ ያለው ሌላ ነው። አንተ ውሃ ምን ያስጮሃል ሲሉት ውስጥ ያለው ድንጋይ አለ ይባላል። ፏፏቴ ሲጮህ ውስጡ ያለው የሚያስጮህ ለሙፍቲ ያዝኑ አይደለም። ሙፍቲ እዛ ቦታ ላይ መቀበር አለበት። ይሄ አይደለም እሱ የሚመለከተው። እሱ ስለ ሙፍቲ ጉዳይ የለም። አንዱ የሚያቃጥላቸው እሱ አልነበር? እኮ ጋር እኮ ነው፣ ግልጽ እኮ ነው። ዑመር ኮምቦልቻና ቃሲም የሚባሉት እኮ ሲያንገበግቧቸው የኖሩ ናቸው። ምን ሆነዋል ዋሃብያ ጋር ምን ሆነዋል እያሉ ሲገፉ ሲያወጡ ሲያወርዱ ለምን እንዴት ታደርጋለሁ ስንት ነገር ሲያደርግ የነበረ አካል ነው። ዛሬ ላይ አዛኙ ነው መጣ አይደለም። መጠቀም የፈለገው አለና ነው። የአይሁድ ጩኸት ነው ይሄ። አንድ ነን እያለ ባጠቀ ከኔ እየቀባ የሚመጣው አንድ ለሆዱ ላይ አንድ ለሰላሙ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛት ልጆች ተቀባዮችም አይደለንም። የሙፍቲ ሙሪዶች የሙፍቲ ደረሳዎች ኸጦን አሕመድ ቀይ መስመራት ነው ብለዋል ሙፍቲ ረሒመሁላህ ረሕመተን ዋሲዓ። ለሳቸው አይደለም የፈለገው። አሁንም ኢንተርቪው መቼም ሁሉም ያውቃል። የዑመር ኮቻን ጉዳይ ያውቃል ሁሉ ጥጥት ያለ በቃ የአይሁድ ተላላኪ ከመሆኑ ባሻገር ለኢላሃ ኃያሉን ጌታ አላህ ሱብሓነሁ ወተዓላን የሚሳደብ አፈሰፊ እጅግ በጣም ደፋር ደረቅ ባለጌ እንደው ትንሽ ሐሪማ ላይ የቆየ ልንገራቸው። ሱፊዮች አሁን ሱፊዬ ናቸው። እንደው እናውቃለን። በሀገራችንም ሱፊዬ ማህበረሰብ ውስጥ ነው ያደግነው። እንደዚህ አይነት ባለጌ አነጋገር አይናገሩ ብዙዎቹ። በቃ እንደው ብትሰድባቸው እንኳን እንደዚህ አይነት ባለጌ አልፎ ይሄ ፖለቲካል ጥቅምን፣ ስልጣን ጥማትን፣ ጥላቻን እነዚህ ሁሉ ደምሮ ሊፈነዳ ሊተረተር ነው የደረሰው። ለዚህ ነው መረን የለቀቀ። አለበለዚያ እሱ ለሙፍቲ አስቦ አይደለም፣ አጋጣሚ ነው የሚጠብቀው። በየጊዜው አጋጣሚ እየጠበቀ መጮህ ይፈልጋል፣ ማስጮህ ይፈልጋል። ሶላተል ሀይብ አንሰግድም፣ ሶላተል ጀናዛ አንሰግድም ዋሃብያ ነው። እያስተመጥማቸው ተናግረናል። ሙስሊም የሙፍቲ መሰሎችን ስንዘረዘረ ሙስሊሞች አይደሉም፣ መካ መግባት አይፈቀድላቸውም የሚለው ሰምታችኋል አይደላችሁ? አልሰማችሁም? እና ሙስሊም ያለ የአረብኛ መግባት የለባችሁም። እውነት ነው ይመር እውነት ነው። መካ እናንተ ጫፏ መድረስ የለባችሁ። በቃ ስለማያውቋችሁ ነው እያስገቧችሁም ያሉት ስለማያውቋችሁ ነው እንጂ አለበለዚያ እናንተ ለመካ የምትገቡ አይደላችሁም። ይከለክላችኋል። ቁርአንም ይከለክላል እናንተ እንዳትገቡ። በደንብ ያዝልኝ። ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا وإن خفتم عيلة فسوف يغنيكم الله من فضله إن شاء إن الله عليم حكيم. لإله يالو جيتا الله سبحانه وتعالى إن أنت أمانيانو هي مشركوش نجاسوش ناتشو يتكبروا مسجد الحرام عند يقربوا كذا أمتاتشو بهوالا آل እንደው ድህነት እንኳን ብትፈሩ ምናልባት የተወሰነ ኢኮኖሚ ሲመጡ ለዚያራ ብለው ሲመጡ ከሚያገኙዋቸው ጥቅማ ጥቅም እንደው ይቀራሉ እንኳን ብትሉ فسوف يغنيكم الله من فضله إن شاء الله سبحانه وتعالى እሱ ያብቃቃቸዋል አለ ቃል ገባላቸው። ሙሽሪኮች ናቸው እናንተ ዑባዱል ቁቡር ቀብር አምላኪ ናቸው እነሱ። ላትመናት ሁበልን አመለኩ። እናንተ ደገር ገታ ጫሌ ማን አላቸው? አልከስሮ ቃጥባሪ ሸህየን እንያ ባብዬ ጫልዬ ሾንክዬ እያላችሁ ይሄን ሁሉ እያመለካችሁ ነው። እኛ ደግሞ ሷሊህ ያመለከ ሁበል ያመለከ ያው ነው። ላፈርቀ በይነው ሁለቱም በማምለክ መካከል ላይ ምንም ልዩነት የለም። من عبد عيسى ومن عبد الحجر الأسود ጥቁር ድንጋይ የሚያመልክና ኢሳን የሚያመልክ ያው ምንም ልዩነት የለው።
لا فرق بين من يعبد الأحجار والأشجار والملائكة والصالحين والأنبياء والمرسلين ليونة الله وشرك ነው በቃ ርም ያላችሁ ሙሽሪኮች ናቸው እናንተ መስጂድ አልሐራም መግባት የለባችሁ እኮ ተነጋግረናል እኮ በቃ ጴንጤ አይገባም እዛ እናንተ ወተንዩ ጣዖት አምላኪያን ናቸው እንደ አህለል ኪታብ እንኳን ራሱ ሚዛን አንሰጣችሁ የሐቂቃ እውነት ማለት ነው ትክክለኛው ገለጻ ይሄ ነው ትክክል ነው ማንንም አልዋሽም በዚህ ላይ አዎ እምነታችንም ይሄ ነው ምናልባት እዛ ረግጠ ሌላ አትናገር የሚል ካለ በደንብ ነው የምናገረው ለዑመር ኮምበልቻ ይሄ ራሱ ስንት ነው ውስጥ ላይ አሁን ራሱ የተፋው عليها نحيا وعليها نموت وعليها نبعث إن شاء الله من الآمنين.